ጤና ይስጥልኝ እንደምቆያችሁ። እንግዲህ ሰሞኑን አጀንዳ ሆኖ ያለው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የስልጣን ዘመን እያበቃ መሆኑ ነው። እንግዲህ ከዚህ ጋር ተያይዞ ብዙ ነገሮች ይወራሉ። ሁለት ሶስት አንግል ያለው ነው አጀንዳው ወይም ደግሞ ከዚህ ጋር የተያያዙት መረጃዎች። ይህን አስመልክቶ የተወሰኑ ነገሮች ላይዛችሁ ሞክራለሁ። እኔ ይህን እንግዲህ ማኑፋክቸርድ አጀንዳ ወይ ማኑፋክቸርድ ክራይሲስ ከምላቸው ውስጥ ነው። በራሳቸው ኢንሄረንትሊ ያናክል ቁም ነገር የላቸው፣ ግን ሁለቱ ወገኖች የፖለቲካ ፉትቦላቸው አካል ያደረጉት ሁለቱ ሶስትም አራትም ይሆናሉ ያስፈልግ የክፍሎቹ ብዛት። ወደ ዋናው ነገሮች እንሂድ። እንግዲህ ወረደ የዛሬ 1 ዓመት ነው ፕሬዚዳንት የሆነው። በዚህ ጊዜ ውስጥ ምን ያክል ሰራ ወይም ውስጥ ብሎ መገምገም በጣም ፎርማል እንሁን ካለን ብንፈልግ በፕሪቶሪያ ስምምነት መሄድ እንችላለን። ብንፈልግ መንግስት አስተዳደር እንደ መንግስት አስተዳደር መስራት ካለበት ስራ አንጻር መሄድ እንችላለን። ወይ ደግሞ እነዛ 8 ነጥቦች የሚባሉት ፕሬዚዳንት ሲሆን የተሰጡት የስራ ዝርዝሮች በፌዴራል በኩል ማለት ነው እነሱ መሰረት ማድረግ እንችላለን። ማለት ለምሳሌ ያን ፌዴራሊያን ዝርዝር ሲሰጠው እዛ ውስጥ ያሉት ነገሮች የአይዲፒ የተፈናቃዮች መመለስ፣ የትጥቅ መፍታት ሂደትን መጨረስ፣ መልሶ ግንባታ ሁሉም ይለዋሉ። ማለት እነዚህ ሁሉስ እንዲሰሩ ታስበው እንትን የተባለው ማቴማቲክ ፎርማሊቲ ነው። መልሶ ግንባታ ሪኮንስትራክሽን ምን ይዞ ነው የሚያደርገው? የተፈናቃዮች መመለስ ስለብቻው የሚያደርገው ነገር የለም። እንዲህ ነገር አጠቃላይ ጌታቸው እያለ ሊያደርግ ያልቻለውን ነገር ታደሰ ወረደ በኋላ ሊያደርግ የሚችልበት እድል አነስተኛ ነው። ወይ ደግሞ ቀጥለና ያለ እንግዲህ ከዚያ የተሻለ እድል ከነበረው እንደገና ራሱን ቢሆን ታደሰ ወረደ እንዲያውም እዛ ላይ ነው ከፈለገ ነው ቁም ነገር ማግኘት የምንችለው። ካቢኔውን ካደራጀው በኋላ የ100 ቀን እቅድ ሲያወጣ እዛ ላይ ከፕሪቶሪያ ጋር የሚያያዙ የስራ እቅዶች አሉ። ነገር ግን ከፕሪቶሪያ ጋር የሚያያዙ ከመንግስት ጋር ስራ ጋር የሚያያዙ ወደ 16 አካባቢ ነገሮች ናቸው የተዘረዘሩ። ድግግሞች ነው አለባቸው። ዋና ብለን ከዛ ውስጥ ልንወስደው የምንችለው በየወረዳ ያሉ በየመዋቅሩ ያሉ አለመረጋጋቶችን መስመር ማስያዝ፣ ሁለት ጽንፍ የረገጠውን ፖለቲካ ማድረቅ የሚሉ ነበሩ። ይሄ ማለት እንግዲህ እሱ ራሱ በመጣበት ሂደት ኦፍኮርስ ሩት ኮዙ ከዛም ጠለቅም ሰፋም አድርጎ ማየት ይቻላል። ነገር ግን ወረደ እንዲመጣ እና ጌታቸውን በገለበጡበት ሂደት የፈጠሩትን ትርምስ ወይም በዛ ሂደት የተፈጠረውን ፖለቲካዊና አስተዳደራዊ ቀውስ ማድረቅ የሚለው ኦብጀክቲቭ ነው የያዘው። ይሄ ጥሩ ሊያስኬድ ይችላል፣ ግን እንዴት አድርገህ ታርቀዋለህ ነው። ምክንያቱም የተለያዩ ሐኪሞች የተለያዩ መድኃኒት ስለሆነ የሚያዙት። ለዛ እንግዲህ ከህዝቡ ፍላጎት አንጻር እንገምገም ማለት ትርጉም አይኖረውም። ያው ህዝብ ምንም እዚህ ውስጥ ስለማይመለከተው ማለት ነው፣ ያማክረውም ስለሌለ። ስለዚህ ከምን አንጻር ነው ማየት ኖርብን። ይህንን ለምንድነው ማነሳው? የወረደን የስራ ግምገማ መስራት ፈልጌ ሳይሆን አሁን ምን እንደሚሆን ከዚህ ካጭሩ ከምነግራችሁ ስለሚነሳ ነው። የስራ ግምገማም አይደለም ማወራው። የተለያዩ ወገኖች በወረደ ፕሬዚዳንትነት ላይ የነበራቸው ስሌት፣ ፌዴራል የነበረው ስሌት፣ ህወሓት የነበረው ካልኩሌሽን፣ ወረደ ራሱ የነበረው ካልኩሌሽን፣ እሱን ካስቀመጥን ቀጣዮቹን ሳምንታት ምን እንደሚያደርጉ ኦልሞስት እርግጠኛ ሆነን መናገር እንችላለን። እንግዲህ ወረደ ታክቲክ ምንድነው የነበረው? ወይም ስሌት ካልኩሌሽኑ በድንግዝግዝ ስራህን መስራት ነው። እንደ ጌታቸው ወጥቶ ስቴትመንቶች ጌታቸውም ነገሩ ቆይቶ ነው እንደዛ ማድረግ የጀመረው። ግን ኤኒዌይ ከዛም ግን ባለፈ መልኩ ማለት ኢቭን በውስጥ መድረኮች ናምኖችም በጣም አነስተኛ መድረኮች ካልሆኑ በቀር ማለት ነው ብዙም በግልጽ የሚያሳየው ነገር አልነበረውም። ግማሽ ንግግር፣ ግልጽነት የጎደለው ንግግር፣ ዝምተኝነት፣ አወዛጋቢ ከሆኑ ጉዳዮች ራስን ማግለል። ከዚህ በፊት የወረደ የአመራር ጥበቦች የሚለው ላይ ልታዩት ትችላላችሁ። እነዚህ ብቻ አፍታትቻቸዋለሁ። እነዚህ ሪሌቫንት የሆኑ ነገሮችን ከታች ዲስክሪፕሽን ላይ አስቀምጣለሁ ሊንክ። እንደዚህ ነገሮችን በማድረግ ነው አቺቭ ለማድረግ እየሞከረ የነበረው። እዛ ላይ የነበረው ዋና ደግሞ አሴት ምንድን ነው? ሌላ አማራጭ የለም ለህወሓትም ሆነ ህወሓትና ፌዴራል ግንኙነት ካቆሙ ላስት ታይም ለሆነች ደቂቃ ያክል የተገናኙት
12 ወር ከ2-3 ሳምንት እንደዛ በፊት ነው የሚሆነው። መጋቢት 4 ወይ መጋቢት 5 መሰለኝ የተገናኙት ለተወሰነ ደቂቃ ማለት ነው። ተገናኝተው ስለማይገናኙ እንደገና ደግሞ ከዲፕሎማቲክ ዓለም አቀፍ ማህበረሰቡ አንጻር ሌላ አማራጭ የለም። ወደ ወረድና ያለው አማራጭ ይህን አንድ እንደ አሴት አድርጎ አስቦት የነበረው ይሄ ትራውማታይዝድ የሆነው በእነሱ የፖለቲካ መስቀልቅልም ይሁን በጦርነቱ በአጠቃላይ ነገሮች አለመስተካከል ትራውማታይዝድ የሆነ ህዝብም እንደ ለዘብተኛና እንደ አማካይ አማራጭ አድርጎ እሱን ይወስደዋል። በነጌታቸው አካባቢ እሱ ጋር ተስፋ ማድረግ ነገር ነበረው። ይሄ ካልኩሌሽኑ በኋላ ብዙም አልተሳተፍ ለነገሩ ተወሰነ መልኩ ሜይ ቢ በኋላ እመጣበታለሁ። በተመሳሳይ በነጌታቸውና በነጻድቃን አይነት እነ ጄኔራል ጻድቃን ማለት ነው ለነሱ ያነሱትን አይነት ዱላ እሱ ጋር ለማንሳት ይከብዳቸዋል። ዘሴም አርጊመንት ስለማይሰራላቸው ኢብራሃቸው እንዲሾሙ ማለት ለጌታቸው ማርገው የለ ግን አሁን ለጌታቸው ከተሾመ በኋላ ነው ቆይ እንዴት ነው የተመረጠው ማለት ተዋት ነው የመረጠው እዛ ነው የሚለው ነገር በኋላ ነው የመጣው። ኢን ሪል ታይም ሰው አፕዴትድ ይሆናል ነበር። የወደው ወደ ራሳቸው አምነውታል ከመጀመሪያው። ስለዚህ ፌደራል ነው ሾሞ ወደ ስሙ ተጠፋ አትችልም እንደዚህ ማለት አንዴ ባሻሻሙን ይሄ ፍሬም ማድረግ ስፒን ማድረግ ነው እንጂ የጌታቸው ሾምና ወደ ስለሚለያይ አይደለም። እንደዚህ ሌሎች ነገሮች ነው። 1993 ላይ ነው ጻድቃን ከህወሓት የወጣው። ወደ ወረደ ቀደም ብሎ ነው የወጣው። ሁሉም የመከላከያ አባሎች ታጋይ የነበሩ መከላከያ አባሎች 84-85 ላይ ሲወጡ 1984 ላይ ሲወጡ እሱም ያወጣል። አኩራፊ ነው ወይ ደግሞ የሆነን ጊዜ ላይ እንትን ብሎ ነበር አይት ብሎ ፍሬም ለማድረግ እሱ ለማፈረጃ አይመቻቸው ነው። ብዙ ነገሮች የላቸውም። ይሄ የሚሰጠው ከረንሲ ያለው በዚህ ድምር ከነሱም ኢንሱሌትድ ሆናለው። የራሱ አመራር ስልቶች አሉ። ህዝቡም እንደ አማራጭ ያኛል። ኢቭን ጌታቸው ደጋፊ የሆነ እንግዲህ ያው እሱ ክላሲፊኬሽን ነስተር ሁሉም ሰው ጌታቸው ወይም ነስተር ጻድቃን ብቻ ደጋፊ አይደለም። ግን በነደብረ ጽዮን አካሄድ ደስተኛ ያልሆነው እንደ አማራጭ ያኛል። ከስም የነሱ ደጋፊ ያልሆነው ማታ ይነስላል ማለት ነው። እነደብረ ጽዮን ያው እነዚህ ነገሮች አይጠፋቸውም። እሱን ሲያመጡ ባይ ዘ ዌይ ወደ ወረደ እንደ እጩ ለማቅረብ የህወሓት ማዕከላዊ ኮሚቴ የወሰነበት ላይ ደብረ ጽዮን አልተስማማም ነበር። አንደኛ ስንት ዙር ነው ምን ታክተው ብሎ ሊሆን ይችላል ከጌታቸው ስንላቀቅ እንደገና ለምን ሌላ ሰው ደግሞ ያው ራሱ እንደ ድርጅት ሊቀመንበር እኔ ፕሬዚዳንት መሆን ያለብኝ የሚል ሀሳብ ለሚኖረው ግልጽ ነው። ዞሮ ግን እሱ ብቻ ሳይሆን ሌሎችም እዛ ላይ ብዙ እንትን ያልነበሩ ሰዎች ነበሩ። ከቱም እነዚህ ልክ አሁን ወደ ወረደ ካልኩሌት የሚያደርጋቸው ነገሮች እነሱ ማስቀድሞ ካልኩሌት ማድረጋቸው አይቀርም አይደል? ምንድነው በህወሓት ካልኩሌት ያደረጉት? በጌታቸው ጊዜ ፓርቲ ውስጥ ነው ችግር የነበረባቸው። የፓርቲው ማዕከላዊ ኮሚቴ ግማሹ ወይ ጌታቸው ደጋፊ ነው ወይ ደግሞ ከጭቅጭቃቸው የለውበትም ብሎ ራሱን ያገለለ ነው። ዞሮ በድርጅቱ ጽሕፈት ቤት አይን ያ ሁሉ ድርጅቱን እንደከዳ ነው የሚቆጠረው። ለነሱ ብዙም ለውጥ የለውም። ስለዚህ ድርጅቱን ለመቆጣጠር ነው የነበራቸው ግብ። አሁን ድርጅቱን ተቆጣጥረዋል። ጉባኤ አረግን አምሮ ሌሎችን አባረናል ብለዋል። አሁን የመንግስትን መዋቅር መቆጣጠር ማለት መንግስት መዋቅር ውስጥ ያሉ መስመራቸውን ያላጠሩ አሳለፋቸውን ከድርጅቱ ጋር በደንብ ያላደረጉ ሰዎችን ማንሳት ነው። በወደ ወረደ ጊዜ ይሄንን ማድረግ ነው። ድርጅት ውስጥ አንጃ የሌለው እና ደግሞ ያው ታኮ ይደረገለት ተባዝነች ምትመራም ብሎ ሰራዊት እንዲወስን አድርገው ያመጡት ሰው ነው። ስለዚህ መንግስት መዋቅር መቆጣጠር ላይ ያተኮሩት። ለዚህ በደንብ ፕሮግሬሲቭሊ ሰሩበት። ካቢኔ አብዛኛው እነሱ የሚፈልጉ ሰው እንዲሞላ ያደረጉ። እንደዚህ ነገር ያው ሌላ ብዙ ዲቴል ላይ ዲቢዬ ነው። በየወረዳው በየምናምኑ በጣም ፑሽ እያደረጉ እሱ ሬዚስት እያደረገ እንግዲህ ባለፈው አንድ ዓመት በየጊዜው እርሰናቸው ሬዚስት እያደረገ ኮንሶሊዴት እያደረጉ እያሟሉ ነው ሄዱት። እንግዲህ እዚህ መካከል ላይ አንዱ የመንግስት መዋቅር መቆጣጠር ነው ብያቸዋለሁ። ሁለተኛ ደግሞ ወደ ወረደ ኃይል እንዳያሰባስብ መከላከል ነው ከስር እሱ ለምሳሌ አባራሪና ተባራሪ አይኖርም አለ በሱ ጊዜ። ግን አንድም የተባረረ ሰው ሊመልስ እንኳን የተባረረ አይደለም የታገዱ ሰዎች ምንም ሳያጠፉ ለጊዜው የሚል የታገዱ ሰዎችን እንኳን መመለስ አልቻለም። እዚህ ላይ ተረባርቧል። ጭራሽ ትንሽ አልጣማቸው ገለልተኛ ያሉት ሚናውን አልለየም ነበር። ከጌታቸው ጋር የነበረው ነው ትግል ስለሚሉት አልታገለም ምናምን የሚሉት ሁሉ ከየቦታው ኃላፊነት ቦታዎች ላይ ማለት ነው ሲያነሱ ያን ራሱ የታሸም የዘገየም ፈጽሙላቸዋል።
በዛ መልኩ ኢቭን በአንጻራዊነት እኮ ራሱ ኃይል እንዳያሰባስብ ኃይል ማሰባሰብ ሁሉ አንጻር አይደለ። በዚህ መልኩ ነው እነሱ ያንን አሰባሰቡ። እንግዲህ እነሱ የመጨረሻ ደረጃ ሊደርሱ ሲሉ እሱ አንድ የሞከራት ነገር ነበረች። እነዚህ ነገሮች ማነስ አላቸው አሁን ከሚመጣው ነገር ጋር ስለሚያያዝ ነው። ሁሉንም ዛሬ ላላወራው እችላለሁ በቀጣይ ጊዜያት ስለምታዩቸው። አንድ ሙከራ አድርጎ ነበር። ምንድነው ያ ሙከራ? ባለፈው ሐምሌ እንግዲህ አለም ገብረዋህድ የሚባል የህወሓት ጽሕፈት ቤት ኃላፊ አለ። ከትግራይ ውጭ ያለ ሰው ብዙ አያውቀውም። እሱ የነ ጌታቸውን ግልበጣ ኢንጂነር ያደረገ ነው ማለት ያው ኢንጂነር ያደረገን በለው ዋና እንትን የነበረ ነው። መጨረሻ ላይ ግን ያው እሱን አገለሉትና የጽሕፈት ቤት ኃላፊ ነው የነበረው። አገለሉት በል ያው ያን ያክል አልነበረ መጨረሻ ላይ ኢንፍሉዌንሱ። እንደተገለለ ሲያውቅ አማራጭ ፕላን ቢው ማሰብ ጀመረ ከነ ወዲ ወረደ ጋር ማለት ወዲ ወረደ ሲሾም ጀምሮ ከወዲ ወረደ ጋር ጎን ለጎን እየሰራ የቆየ ነው። ከቱም ከነጌታቸው ጋር ሊስማማ አይችልም። ልክ ጉባኤ ሊካሄድ አካባቢ ነው ጉባኤ ላይ ነው እሱ ስራ አስፈጻሚ ኮሚቴ እንዳይመረጥ ያደረጉት። ያን ጊዜ ተመታ ማለት ነው። እንትኑ አገልግሎቱን ከጨረሰ በኋላ ኦፍ ኮርስ ራሱ ነው ዋልጣ አሁን ቪክቲም አይደለም ይዘው ጀስት በጨዋታው ላይ ሌላ ሰው ሞር ተጫወተ። ሁሌ ሊቀመንበር ስትሆን ሌቨሬጅ ስላለ በሱ ላይ ደፈደፉት። ድርጅቱ ውስጥ ያለው ነገር እንዲካረር ያደረገው እሱ ነው ምናምን ተብሎ ጉባኤ ላይ ያው በሱ ላይ ወሬዎች እንዲበዛ አደረጉና ስራ አስፈጻሚ እንዳይገባ አደረጉት። ከዛ ጊዜ ጀምሮ ፕላን ቢውን ሲፈልግ ቆየ። ከነ ወዲ ወረደ ጋር ጎን ለጎን ተገናኝቶ ቆየ። ወዲ ወረደ የወረዳና የዞኖች አስተባባሪ አድርጎ ሾመ። ግን ሹመቱን ህወሓት ማዕከላዊ ኮሚቴ አላጸደቅም ነበረ። እሱም ብዙ ሲታገሉ ከቆዩ በኋላ ባለፈው ሐምሌ ማለት ሲታሹ ብለው ዲሌይ ነው ከቆየ በኋላ ባለፈው ሐምሌ ማዕከላዊ ኮሚቴ በተሰበሰበበት ጊዜ ይሄን አጽድቆ ነበር። ያ ማጽደቅ ብቻም አይደለም ሪፎርም የሚል ነገር አጸደቁ። ያው ሪፎርም ላይ ውይይት እንዲደረግበት እኮ ነው እንዳቅጣጫ ነገር ነው። እንደገና ከሌሎች ከድርጅቱ አኩርፈው ከወጡ አኩርፈው ይሁን ተለይተው ተባረዋት ይበል ከወጡ ጋር ይሁን ከሌሎች ተቃዋሚዎች ጋር አብረን መስራት አለብን። ማንኛውም አይነት ግንኙነቶች ፕሪቶሪያ ማዕከል ያደርገ ማለት ነው ብሎ ማዕከላዊ ኮሚቴ ወሰነ። እንግዲህ ያች ስብሰባ አለም ገብረዋህድ የተሻለ የበላይነት ያገኘበት እንበለው ወይ ደግሞ እዛ ውስጥ ያለው በተለያየ ስሜት ነው የሚወስነው። የግድ አድራይቶ ጠርንፎ በአንድ ሻንጣ ይዟቸዋል ማለት አይደለም። እነዛን ሰዎች ግን ያ ጉባኤስ እነ ደብረጽዮን እንትን የተባሉበት የተመቱበት ነበር ማለት ይቻላል። ከዛ ላይ እቺ ብልጭታለች ወዲ ወረደም ልክ ማለት ያንን በጣም ተናሩት ኢምቦልደን እንደሆነ ነበር በዛ ማዕከላዊ ኮሚቴ ነው ያስኩት። ያሰበው ስሎሊ የመቋጠር ነገር መስመር ያዘለት መስሎት ነበር። ከዛ ላይ ኢሚዲየትሊ በተከታታይ ምንድን ነው ያደረጉት? ቀደም ብለውም ጀምረውት ነበር። ይሄ እኔ ከዚህ ዳግሜ ጠቅሼዋለሁ ኮማንድ ፖስት እያልኩ የምጠራው በኋላ ስትራቴጂክ ካውንስል የሚል ስም አወጡለት። በደንብ ፎርማላይዝ ያደረጉት አሁን ቅርብ ጊዜ ነው። ከሰራዊት ከፓርቲና ከመንግስት በሚል 9 ሰው የተወጣጣበት ያው ከዛ ውስጥ 5ቱ ወዲ ወረደን ጨምሮ 5ቱ ያው ከምንድነው ያው ሶሪ እንግዲህ ልጥራቸው አንደኛ ካልኩሌሽን ስራ ላይ ያስኩት ደብሪጽ ሞንጆርኖ አብርሃም በላይ ናቸው። አብርሃም ተከስተ ናቸው ከህወሓት የሚሆኑት። ከሰራዊት ፍስሐ ምግበይና መዲድ ናቸው። ጄኔራል ከዛ እነዚህ ከሰራዊት ናቸው። ፍስሐ ከመንግስት ነው የሚሆነው የቢሮ ኃላፊ ስለሆነ ፍስሐ ወዲ ወረደ ሁለቱ ከመንግስት ናቸው እና አማኑኤልም ከመንግስት በሚል ይገባል። የድርጅት ምክትል ሊቀመንበር ነው የእንትን ምክትል ፕሬዚዳንት ስለሆነ ከሰራዊት በሚል ደግሞ መዲድ ምግበይና ወዲም ቤት ይገባሉ። በዚህ መልኩ 9 ይሆናሉ። እዚህ ካልኩሌት ስናደርገው ሞራል ድምፅ ከድርጅት ጽሕፈት ቤት ጋር የሚሰለፍ ነው የሚሆነው። 2-3 ቢኖረው ነው እዚህ ውስጥ ወዲ ወረደ እንዲቋቋም ያደርጋሉ። ይሄ እየቆየ ነው ፎርማላይዝ የሚያደርገው። ይሄ ከመጀመሪያው ተስማምቶበት እሱ ነው የተቋቋመው ማለት እምቢ ማለት የእሱ ስትራቴጂ እንግዲህ ቀስ ያለ የታሸንት ማለት ነው ብያቸዋለሁ። አያዋጣውም። እንግዲህ ይሄ ከተቋቋመ ባለ እሱ መቋቋም ብቻ ማለት ያለፈው መስከረም ላይ ህዝባዊ ኮንፈረንስ ቢል አድርገው ህዝባዊ ኮንፈረንስ ከመላው ትግራይ የተወጣጣ ሰው ነው ውሳኔዎች ወስኖ አቅጣጫ አስቀመጠ። ያስቀመጣቸው አቅጣጫዎች ለምሳሌ አንዱ ምንድን ነው? ጊዜያዊ አስተዳደሩ በዚህ በመከተ ኃይሎች አሁን ቅርብ ስትራቴጂክ ካውንስል ነው ብለውታል።
ያው የኮማንድ ፖስቱ ማለት ነው እነዚህ 9 ያሉበት የተወሰኑ ውሳኔዎችን ፈጥኖ ወደ ስራ እንዲተገብር የሚል ጭምር ነው የተሰጠው። ማለት በዛ ህዝባዊ ኮንፈረንስስ ሁለት ነገር አድርገዋል። አንድ ከማዕከላዊ ኮሚቴው በላይ ሱፕሪም ኦቶሪቲ ነው የሚኖረው ሲምቦሊካሊ በህግ መዋቅር ባይሆንም ከድርጅቱን ባህል ተነስቼ ነው የማወራላችሁ። ያ ህዝባዊ ኮንፈረንስ የሚወስናቸው ነው የትግራይ ህዝብ ውሳኔዎች ናቸው። በዛ አንድ ወር ጊዜ ውስጥ 2 ሚሊዮን ህዝብ አወያይተናል ነው የሚሉት። ያው እንደ ኢትዮጵያ ምርጫዎች ቁጠሩት ያን ያክል ተሳትፏል አልተሳተፈም ይደዝም ማተር ግን ከዛ ቅቡልነት አግኝቷል የውሳኔ ነው። ያ ድርጅቱን ማድረግ እንዳለበት መንግስት ምን ማድረግ እንዳለበት ሰራዊት ምን ማድረግ እንዳለበት በዛ ኮንፈረንስ አስወሰንም ብለዋል። ስለዚህ ለሁሉ ነገር የሚሆን ታኮ አደረጉ ማለት ነው። ለማዕከላዊ ኮሚቴ ጨምሮ ታኮ አደረጉለት። ከዛ ላይ ሪፎርም የሚለው ነገር ተነስቶ አያውቅም እስካሁን ድረስ። በማዕከላዊ ኮሚቴ ውሳኔ ላይ ተወሰነ ያለፈው ሐምሌ። አሁን እንግዲህ ምን ላይ ደረስን? መጋቢት አንድ መግለጫቸው ላይ ሪፎርም የሚል ነገር ከዛ ላይ የለም። አንድ ጊዜ የሆነ ጊዜ ለማን ነው ሜንሽን አድርጎት በመልኩ እንዳነሱት አላውቅም። ግን ኤኒዌይ እንደ ፓሲንግ ኮሜንት ነው እናረጋለን ውይይት ነው ወይም ውይይት ማድረግ ጀምረናል ብሎ የሆነ ጊዜ ጠቀሱት። የዛሬ 3-4 ወር በፊት ጨራሽ ቃሏን የቀረችው ማለት ፕራክቲካሊ ተደፈቀ ማለት ነው። ወደ ወረደም ያን ጊዜ ነው ሰራዊት አዛዥነቱን እንዳስረከበ መቁጠር ያለብን። መከላከያ ካውንስሉ ሲቋቋም ከዛም ያ ኮንፈረንስ ሲወስን፣ ነገር ግን በመልኩ ነው የሰራዊት አዛዥነትን ማስረከብ ማለት። አሁን ወደ ተጨባጭ ነገር ላምጣላችሁ። እንግዲህ ምንድነው አሁን አንድ ማሳያ የምንወስደው ምንድነው የጸለምት ውጊያ የተነሳ ጊዜ ይሄ ውጊያ እንዴት ይደረግ አይደረግ የሚል ነገር ሲናገሩ በጎን ያው በሱ በሆኑ ሰዎች እንዳወጣ ወሬ እኔ ያልተስማማሁበትን በድምፅ ተሸንፌ ነው አለ። ችግር የለውም። አሁን ለምን አለ ይሄን ፖለቲካው ማሰብ አያስፈልግም። ኮማንደር ኢን ቺፍ ሳይፈርምበት አንድ እርምጃ ወይ አንድ ዘመቻ አይደረግም። ኮማንደር ኢን ቺፍ በድምፅ ከተሸነፈ ለኮሌክቲቭ ሊደርሺፕ ያናስረክቦታል ማለት ነው። ኮማንደር ኢን ቺፍ ውሳኔ እሱ ነው ሁሉ ጊዜ። ስለ ኢትዮጵያ ደረጃ ጠቅላይ ሚኒስትር አብይ ሳይወስን አንድ የሆነ ዘመቻ ሊደረግ አይችልም። ወይ ደግሞ ኦቨርኦል ዘመቻውን ፈቅዶ ስፔሲፊክ እንትን ዴሊጌት ሊያደርግ ይችላል እንጂ በድምፅ ተሸንፎ ማለት የኮማንደር ኢን ቺፍነቱ ኃላፊነት ነው። ስለፈለገ ሌላ ሰው የሚሰጠው አይደለም። ለዚህ ኤግዛምፕል ስጣችሁ ካላችሁ ለምሳሌ ደርግ የሚባለው ይሄ 120 በዘልማድ የሚባለው 108 109 ናቸው። አክቹዋሊ የጠቅላይ አዛዥ ኮማንደር ኢን ቺፍ በጋራ ነበር የያዙት እንጂ የደርጉ ሊቀመንበር አልነበረም። ከጄኔራል አማን አንዶም ጋር ያጣላቸው እሱ ነበረ። እኔ ደርጉ ሊቀመንበር ነህ ካላችሁ ዜን ኮማንደር ኢን ቺፍነቱን እኔ መያዝ ያለብኝ እንዴት ነው? 100 ምናምን ሰው ሻለቃ ምንም ሀገር የሚመራው ነው ምናምን ሲሉ ሌሎች ተበሳጩና መንግስቱ ደግሞ ለጊዜው ነው ከላይ ሽፋን እንዲሆናቸው የፈለጉት እና ኮማንደር ኢን ቺፍነትስ እንደዛ የሚያዝበት ኬዞች አሉ። ይደረጋል፣ የማይደረጉ ነው አይደለም። ነገር ግን ያን ጊዜ በከፊል ያስረክባል። ግን ሁሉ ነገር ደግሞ ሊያስረክብ አይችልም። የሰራዊቱ አዛዥ ነው ስቲል በቼን ኦፍ ኮማንድ። አሁን እዚህ ጋር ነው እንትኑ ላምጣላችሁ። ይሄ 9 ሰዎች ያሉበት ካውንስል ሰብሳቢ ደብረጽዮን ነው። ሶስቱ የዛ ካውንስል ሰብሳቢ ነው። ሰብሳቢ በመሆኑ አጀንዳ ሴት ያደርጋል። ኢቭን የእንትኖቹ ውሳኔ ተፈጽመው እያለ ክትትል ሊያደርግ ነው። ወደረደም ሊያናግር ነው። ሜቢ አልፎትም አንዳንድ ኮሚቴዎች ናምን እያቋቋም ክትትል ሊያደርግ ይችላል። ኦኬ ራሱ ካውንስሉ ደግሞ አለ እንደ ካውንስል መወሰን ያለው ስልጣን። ወደረደ ደግሞ ስቲል ኮማንደር ኢን ቺፍ ነው። እንደ ኮማንደር ኢን ቺፍ ደግሞ ያለ ስልጣን አለ። ሁሉንም አልሰጠም። አሁን ሶስቱ መካከል መሳሳብ አለ። ይሄንን ነው ባውንደሪውን ማስፋትና ሞር መሰብሰብ የሚፈልጉት እነ ደብረጽዮን እንጂ አክቹዋሊ ሰራዊት አዛዥነት ሊቀቅ ማለት አዲስ ፖይንት ሰራዊት አዛዥ የሚባለው ነገር ትርጉም አጥቷል ወደ ካውንስሉ ስለተሻገረ። የካውንስሉ ስልጣኖችን ወይ ደግሞ ማንዴቶችን የተለያዩ ውሳኔዎች ተወስነው ሳይፈጽማቸው የቀሩ አሉ። ብዙ ዝርዝር ውሳኔ ልባቸው ለምሳሌ የጥር 15ቱ ጌታቸውን ያው ለመገልበጥ የተወሰነበት ውሳኔ ላይ ያልተስማሙ ሰዎች ያልተስማሙ ጄኔራሎች እና ሌሎች አዛዦች ታግደው ነበር። በእነሱ ቦታ ላይ ሪፕሌስመንት እንዲሾም መተኪያ እንዲሾም ተወስኖ ሳይሾም ይዞታ ቆይቷል። ወደረደ እነዛ ሰዎች ይመለሱ ይላል። እሱን ብዙ ገፍቶ አይሄድበትም፣ ግን ተሸማገሉ እንዲህ ነገር ነው የሚለው። የሚወሰኑ ውሳኔዎች እንዲፈጸሙ እሱ መፈረም ስላለበት እያረገ ስላልሆነ እነዚህን ነገሮችን ቴክ ኦቨር ማድረግ ይፈልጋሉ። ዝርዝር የስራ ዝርዝር ላይ ነው የምትለያይ ያለው። ግን ይሄ ስራ ዝርዝር ከተወሰነ በላይ ከተወሰደብህ ያው ሲምቦሊክ ነው የምትሆነው። ዳስ ዘ ሪል ዲል።
እነዚህ ነገሮች ይህንን ካስረከበ ከዛ ፕሬዚዳንትነት ጉዞ ቢቀጥል ብዙ የሚያስቸግራቸው ነገር አይኖርም። ኤኒዌይ ዞሮ ዞሮ ይህንን ከያዝን በኋላ ማለት ይሄ እንግዲህ እየጠራ ኢቮልቭ እያደረገ ያለ ነገር ነው እና ቅርብ ጊዜም ያው ፕሬዚዳንት ሊነጥቁ ሞከሩ ምናምን በራሱ መልኩ ፍሬም እያደረገው ነው ወደ ወረዳ አጀንዳው እንጂ አይ ዶንት ቲንክ ዳስ ዘሪላ አጀንዳ ነው። እንግዲህ 9 ሰዎች የሰበሰቡት አልነበርኩም የተገነዘብኩት ነው እንትን እምላችሁ ያለሁት። ስለዚህ በዛ መከተ ካውንስሉ የሚወስናቸው ውሳኔዎች ተከታትሎ ያስፈጽሙ ማለት አንተም ዲሌይ ያደረክ የፈጸምክ ስላልሆነ የሚል ነው እንትን አቅጣጫቸው። እሱ ደግሞ ያንን የጋራ ውሳኔ እየፈጸምኩ አይደለሁም ማለት ደግሞ ለፖለቲካ አይመቸውም። ከዛም አልፎ ግን ከመጀመሪያው ፕሬዚዳንት መሆን የለበትም የሚሉ ሰዎች አሉ። ስለዚህ እሱን አሁን ማንሳት ይሁን መተካት የሚፈልጉ ሰዎች የሉ ማለት አይደለም። ያን እየተኩት አይደለም። ዋናው አጀንዳውን ፍሬም ነው። ወደ ወረደ ሲሾም ፌዴራልም ደግሞ የነበረ ካልኩሌሽን ነበረ። ምንድን ነው እንግዲህ አሁን ወደ ወረደን እንዲሰራ ቢሆን ኖሮ የተሾመ ወይ ደግሞ ሌላ ማንኛውም ነገር እንዲሆን ቢሆን ኖሮ ሊደረጉ የሚችሉ ብዙ ነገሮችን አሉ ፌዴራል መንግስት ያላደረጋቸው። ስለዚህ ምንድን ናቸው ሊሆኑ የሚችሉት ነገር ማለት ለምሳሌ አሁን አንዱ ያለው ወደ ወረደ በፌዴራል መንግስት ተቀባይነት አግኝቶ የተሾመ ፕሬዚዳንት ነው። ስለዚህ አንዱ ከረንሲው በፌዴራል በኩል አንዳንድ ነገሮችን ማስጨረስ መቻል ነው። ያ ነው ፖለቲካ ክብደቱ የሚጨምርለት። እሱ ግን ተሾሞ ወር ሳይሞላው ነው ለአንድ ሳምንት ያክል በወልዲያና በአፋር በኩል ወደ ትግራይ የሚወስዱ መንገዶች የተዘጉት። ከዛ ይህን ጉዳይ ፌዴራል ፖሊስን ሲያናግረው አይ ወደ ትግራይ ኮንትሮባንድ ስለሚሄድ ነው የዘጋ ነው የተዘጋው እና ይከፈታል የሚል መልስ ነው የሰጠው። ይህን ወደ ወረደ ራሱ ነው ይፋ ያደረገው። እንግዲህ ይህን ማለት ይሄስ እሱ እንዴት እንደሚያዳክመው ማለት ፌዴራል መንግስት የሚያምነው የሚቀበለው ሰው ተሹሟል ተብሎ ወር ነው ምናምን ሳይሞላው ፌዴራል መንግስት መንገድ የሚዘጋ ከሆነ በማንኛውም ምክንያት ይሁን ማለት ነው ሪጋርድለስ የእሱ ከረንሲ ስለሚያዳክም ማለት ለውጥ የለውም። ሌላኛው ሌላ መስመር ሌላ አቅጣጫ ላይ ያዘውስ ወገን የሚያጠናክር ነው የሚሆነው ማለት እንደ ግለሰብ ያው ሸዋ ሚሂጋ ነው ማለት የእሱን የሾመው ፌዴራል መንግስት አይደለ። ስለዚህ ያ ነው የእሱ ከረንሲ። እንደ ፌዴራል መንግስት ጋር ደግሞ ሲሄድ ደግሞ ህወሓት ጋር አንዳንድ ነገሮችን ጨርስ ወይ ደግሞ እንደዚህ ነገር አስቀይራቸው ሊሉ ይችላሉ። እነሱም ደግሞ ሊሰሙት ይገባል። ያው ይሄንን ነው የእሱ የፖለቲካ ከረንሲ ምንጩ የሚሆነው። እነሱም እንደዛው አንደርከት እያደረጉት ነበር። ያው ፌዴራል መንግስት ብቻ አይደለም ግን ዋናው ፌዴራል መንግስት ካልኩሌሽን ጋር ስላለሁ ነው። ከዛም አልፎ ለምሳሌ ተፈናቃዮች የሚመልስ ኮሚቴ ያቋቁመው ጠርተውት ነው ሰርፕራይዝድ የሆነው ማለት አያውቅም ነበረ ማለት ኮሚቴው መቋቋሙ እኮ ሙሉ ሳያቀርቱ አይደለም ግን ቻይና ፉሊ ኦን ቦርድ አልነበረም። የግለሰቦች ነገር እዛ ለመጥቀስ ነው። ከዛ ላይ ጭራሽ በጀት ደግሞ ቆመ ካለፈው ጥቅምት ጀምሮ ማለት 1/3 ምናምን እንደዛ ይደረገ ይላክ ነበር። እነዚህ ነገሮች ፌዴራል እንትና አላገኘም። ባለፉት ታህሳስም አዲስ አበባ ሄዶ ያው ምንም ውጤት አላመጣም ያልተካዊት ነበር። ከዚህ አንፃር ፌዴራል መንግስት አሰች ሲሆን ነገር ይሰራል ብላ አይመስለኝም። ልክ አሁን ህወሓት ድርጅቱን ተቋጥረናል አሁን መንግስትን መቋጠር ያለብን በወደ ወረደ ከዛ ለሚቀጥለው ምዕራፍ እንዘጋጃለን የሚል ነበር ካልኩሌሽናቸው። ፌዴራል መንግስት ደግሞ በጌታቸው ጊዜ የተፈጠረ ማለት ያው ህወሓት ውስጥስ የተፈጠረ እንትን አለ እንግዲህ ያው የሆነ ኃይል ጌታቸው መውሰድ ይችላል። ወደ ወረደ ደግሞ ከሰራዊቱ የሆነ ፖርሽን የሆነ ክፍል ይገነጥላል ነው። ዞሮ ዞሮ እንግዲህ በዚህ ውስጥ ደግሞ ቅድም ጌታቸው የጠቀስኩላችሁ ነበር። እነሱ ደግሞ ስትሬንጅሊ በኋላ ያስተዋልኩት ነገር ነው። እነሱ የሆነ ጊዜ በኋላ በነ ወደ ወረደና በነ አለም ገብረዋህድ የሚመጣ የሆነ ክፍተት አለ ብለው ተስፋ ማድረግ ጀምረው ነበር። ለምንድነው ነበረ ምለው ያው የዛሬ 1 ወር ነው 2 ወር አካባቢ ጌታቸው ለአዲስ ፎርቹን ላይ በእንግሊዝኛ የጻፈው አርቲክል አለ። ወደ ወረደን ምንም አላስተረፈው ዋጋ ያለውም ብሎ ነው የጻፈው እዛው በእንግሊዝኛ ማለት ነው። ማለት ለኢንተርናሽናል ኮሚኒቲ ነው አድራሻ ግልጽ ነው። ስለዚህ እሱ እንደ አማራጭ ወይ ደግሞ እንትን አትቁጠሩት ነው። ምንም እንትን ማለት የጠበቁት ውጤት እንዳላመጣ ወይ ደግሞ ማለት ጊቭ አፕ እንዳደረጉ ያን ጊዜ ነው የምታውቁት። ግን አስቀድሞ ምንድነው የነበረው ኤክስፔክቴሽን አደምን ዓለምን እንደ ፖቴንሻል የለውጥ ኃይል ማየት ጀምሮ ነበር። የሆነ ጊዜ ጀምሮ እንግዲህ ስክል መቼ እንደጀመሩ ባላውቅም የታዘቡት ከክረምት ጀምሮ ነው። ያ በጣም ኢንተረስቲንግ ነው ማለት የሁሉም አይነት አዳሪ አስተሳሰቦች እንትን ምንድነው ተሰብስበው የምታገኙት እዛ ሰው ጋር ነው። ያው እሱም የቀፈቀፋቸው ሰዎች ማለት ነው። ፕራክቲካሊ ነገሩ ማንም ከማንም ይብሳል በሚል ሳይሆን
ምንድነው እዛ ላይ ፉሉ ካልኩሌሽኑ አልገባኝም። እንግዲህ ሲመስለኝ ሜቢ እዛ በሚፈጠረው ክፍተት የተወሰነ ፖለቲካ እንቅስቃሴ ለማድረግ የሚሆን ለድርጅቶቻቸው ያለነ ስምረት ምናምን ስፔስ እናገኛለን የሚል ተስፋ ሊሆን ይችላል። ከዛ ውጭ ደግሞ እንግዲህ ሁሉም ሰው ተሰዶ መኖር አይችልም ማለት ያልኖርክበት ሀገር ማለት ነው። የኢትዮጵያ ሀገራቸው ቢሆንም ማለት ሁሉ ሰውስ ይሄ አፕሩትድ መሆን ከነበርክበት ቦታ መፈናቀል ኮምፎርታብል አይደለም እና ከዛ አንፃር ለውጥ የሚፈልግ ሰው ኖር ይችላል። ከዛ ያለፈ ነገር ምን እንደሆነ እዛ ጋር ብዙ የሚታይ ነገር ስለሌለ ነው። ከዚህ ምን ወስዶ የተጣራ ሂሳብ ምንድን ነው? ሶስቱም ወገኖች የተለያየ ካልኩሌሽን ነበራቸው። ከዛ ከስልጣን ስሌቱ አንጻር ጋር የሚሄድ ከፓወር ኮንሶሊዴሽን ጋር ሁሉ መጠበቁት መልኩ አልሄደላቸውም። ምናልባት ህወሓት ለጽምዶ የተሻለ ጊዜ አግኝተዋል ሊባል ይችል ይሆናል። መልካም እንግዲህ እነዚህን ከያዝን በኋላ አሁን ወረደ 1 ዓመት ሆኖታል። ይሄ እሱ ይቀጥላል አይቀጥልም፣ ይራዘማል አይራዘምም፣ አጠቃላይ ፕሬዚዳንት በሚለው ነገር ላይ ምን ይደረጋል በሚለው ጉዳይ ላይ የሚመለከታቸው ደግሞ ያው እዚህ ላይ ተሳትፎ የሚኖራቸው ወገኖች ፌዴራል፣ ህወሓት እንደዚሁም ያው ራሱ ወረደን ጨምሮ ያሉ ናቸው አይደለ? ሰው እንዴት ነው ቀጥለው ምንድነው የሚያደርጉት ነው አሁን ወቅታዊ ያለው አጀንዳ። እንግዲህ መጀመሪያ ብዙም ትርጉም የሌላቸው ቴክኒካዊ ጉዳዮች ከዚህ ውስጥ እንቀንስ። ህወሓት ፈቃድ ስለሌለው ምን ችግር ይፈጥራል የሚለው ነገር እሱ የሚፈጥረው ችግር የለም። ምክንያቱም መጀመሪያ ጌታቸውን በህወሓት ማዕከላዊ ኮሚቴ ጌታቸው ፕሬዚዳንት እንዲሆን ሲመረጥ ህወሓት ፈቃድ አልነበረውም። እንዲያውም ራሱ የሽብር የሚለው ራሱ ሽብር የሚለው ታርጋ የተነሳው ራሱ እንኳን ጌታቸው ከተመረጠ ፕሮፖዝ ካደረጉ በኋላ ነው። ከዛ በፊትም ዳግም ሲናገሩ ነበር፣ ገሌ ፕሬዚዳንት ይሁን ገሌ ፕሬዚዳንት ይሁን ያሉት ሲናገሩ ነበር። ያ የህወሓት ፈቃድ መኖር አለመኖርስ ያንን ችግር አልፈጠረም። አሁን የሚፈጥርበት ምክንያት የለም እንደ ቴክኒካል ሪዝን ካሰብ ነው ማለት ነው። እንደገና አሁን 15 ቀን የቀረው 10 ቀን የቀረው ያሉ እንደ ነፍሰ ጡር ቀንን ሰዎች ይቆጥራሉ። ምንም ያም ችግር የለውም። ለምን ለምሳሌ ጌታቸው መጋቢት 2 ነበረ የስራ ዘመኑ የሚያልቀው። እሱም አይ ቲንክ መጋቢት 2 መጋቢት 3 እዛው መጋቢት 5 ነው ስለሚያልቀው። ከዛ በኋላ 2-3 ሳምንት አካባቢ በኋላ ነው ወረደ መጋቢት 27 መጋቢት መጨረሻ ላይ የተሾመ። 2-3 ሳምንት ጊዜያዊ አስተዳደሩ ፈርሶ ነበር ማለት አልነበረም። ፌዴራል የሚልከውን ባጀት ይልክ ነበረ። ሌሎች የስራ እንቅስቃሴዎችም ነበሩ። ኦፍኮርስ ወረደ ምክትል ነበር፣ እንደ ምክትልነቱ ተክቶ ይሰራል። ስለዚህ ሌላ 1 ወርስ ወረደ ራሱም ሊቆይ ይችላል ወይ አማኑኤል አሰፋ እሱ ምክትል ፕሬዚዳንቱ እንደ ምክትል እየሸፈነ ሊሰራ ይችላል። ስለዚህ ልክ ወረደ የተሾመበት ቀን ሲሞላ ያን ቀን አስተዳደር ይፈርሳል ወይ ፕሬዚዳንት አይኖርም ማለት አይደለም። በመሰረቱም አንድ አስተዳደር ቦታ ላይ ሌላ ሰው እስካልተሾመ ድረስ ያ ሰው እንደ ኬርቴከር ሆኖ የሚቀጥለው ይሁን በአገር ደረጃም ይሄ ይሰራል። ስለዚህ ይሄ በራሱ ማለት ካለፈውም ተሞክሮ ብንወስድ ከኖርማል ከፖለቲካ እና ከህግ አሰራሮች አንጻር ብንሄድ ቢበዛ በጣም መሰረታዊ የሆኑ ውሳኔዎችን አትወስንም ነው እንጂ ሩቲን አስተዳደራዊ ነገሮችን እየወሰንክ ትሄዳለህ። ደግሞ እንደምናየው ብዙ መሰረታዊ ነገሮችን እየወሰናል ጊዜ ያስተዳደሩ። ስለዚህ ቢያንስ ያለፈው እንኳን ተሞክሮ ብንወስድ ወረደ መቼ ነው የሚያልቀው? መጋቢት 27 ነው የሚያልቀው። ሌላ 3 ሳምንት አስተዳደሩ መቆየት ይቻላል፣ ያለፈው አመት እንደሆነው ማለት ነው። ራሱ ወረደም ሊቆይ ይችላል፣ ምክትል የሚፈረም ሊቆይ ይችላል። ብዙም ይሄ እንትን የሚያደርግ ሳልሆነ ማለት እዚህ ውስጥ እንግዲህ ፌዴራል መንግስትና ህወሓት አድሎ እናንተኖቹ እነሱ መጣለሁ ኖርማሊ ኦብጀክቲቭሊ ወይ ደግሞ እኛ ህዝቦች ከሚመለከተን አንጻር ማለት ነው። ወረደን በዝምታ ሊቆይ ይችላል፣ ምክትል ሊሸፍን ይችላል ብያቸዋለሁ። አንዳቸው ወረደን ማውረድ ይችላሉ ወይ ስለሚለውም ቅድም እንዳልኳቸው ህወሓት አዲስ የሚያወርደው ነገር የለውም። እነሱ የሚከራከሩበት ነገር ከኖርማሉ የሚከራከሩበት ስልስ ያው ከሱ እጅ ወደ ይሄ መከተ ካውንስል ወይም ያው ኮማንድ ፖስት ነው ዋቴቨር ኢኮሊት ወደዛ ሊወስዱ የሚፈልጓቸው ስልጣኖች የይፋ መንግስታዊም ስልጣንም አይደሉም ማለት ኦፍ ኮርስ የትኛውን ቦታ አስተዳደር ዋና ኃላፊ ነው ኮማንደር ኢን ቺፍ፣ ሌላም ክልል ይሰራል። እንዳለ የጸጥታ ኃይል ተጠሪነቱ መጨረሻ ላይ ክልሉ ፕሬዚዳንት ነው። ዞሮ ዞሮ ግን ጠቅላላ ደግሞ ሲሆን ጭራሽ ያው ብቻውን አንድ ኃይል ነው ያለው። ሌላ ምንታታ እንኳን ፌዴራል ፖሊስ መከላከያ ምናምን የለም። ስለዚህ እና እሱ ጋር ያለው ግን ሞሮፍ የቲዲኤፍ ኃላፊ አድርገን እናስበው በዚህ ኬዝ የቲዲኤፍ የትግራይ ሰራዊት ማለት ነው።
ስለዚህ እዛ ላይ ነው እንጂ ፕሬዚዳንትነት ላይ አይደለምና ዋና ትኩረታቸው እዛ ነው። በፕሬዚዳንት ቦታ ብዙ የሚያስጨንቃቸው ነገር የለም። ፕሬዚዳንቱ አስተዳደራዊ ስራ ደሞዝ መክፈል ይሁን ምናምን ነገሮችን ቢሰራ ማለት ምንም ቦዘር ያደረጋቸውን ሩቲን ስራ ነው። እነሱ ሾማቸውን ሰዎች እስካላነሳባቸው ወይ እንደዚህ በፓርቲያቸው ላይ ተጽዕኖ እስካልፈጠረ ድረስ ፌዴራል መንግስትም እንደዛው ስለ ፕሬዚዳንቱ ምንም የሚጨምርለት የሚቀንስለት ነገር የለም። ከህወሓት ጋር ካለው ያው ሰጣ ገባ ነው መጓተት አንጻር ነው እንጂ ጀስት የፕሬዚዳንት ፈንክሽን ሁለቱም ቦዘር ያደረጋቸውም። ስለዚህ ለሁለቱም ግድ የላቸውም። ግን ከፌዴራል አንጻር ካሰብነው ለምሳሌ በጀት ካላከ ሌሎች ነገሮችን ከፌዴራል ጋር የሚያገናኙ ጉዳዮች ላይ ያለፈው ታሳስም 3-4 መሰረታዊ ነገሮችን አቅርበው ወደ ወረዳ ምንም መፍትሄ አላገኙም። መሰረታዊ ነገሮች በባንክ ያለ ገንዘብ አቅርቦት፣ ነዳጅ እንደመሳሰሉ ነገሮች ናቸው። እነዚህ ነገሮችን ካልሰራ ወይ ደግሞ ጭራሽም ሊያገኙትም ካልፈለጉ ወደ ወረዳን እንዳሰናበቱት ነው የሚቆጠረው። የግድ ማባረር የሚባልስ ልዩ ድራማ አያስፈልግም። እንደገና በህወሓት በኩልም ደግሞ ልክ እንደ ጌታቸው ገሌ የሚባሉ የእሱ የሆኑ ሰዎችን የሚሏቸው አሉ ይኖራሉ። ሁሉ ጊዜ ይኖራል እንደዚህ ነገር ግን አሰች ልክ እንደ ጌታቸው ገሌም ብለው ኦልሬዲ ለይተው አደባባይም ስማቸውን የጠሯቸው ሰዎች የሉም። ማለት የሆነ ታጣቂ ልካው ይሁን ምናምን ከቢሮ የሚያስወጧቸው። ስለዚህ አሰች ለነሱስ እንዳይሰራ ማድረግ ይበቃቸዋል። ምክንያቱም እንዳለ ዙሪያ ያለው የነሱ ተሿሚ ነው። ኦፍኮርስ ወደ ዲዛይን ሌቭል ሲወስዱ ምን አይነት በቂ ተቀባይነት ኖረዋለው የሚታይ ሆኖ ግን በመሰረታዊነት ግን ልክ እንደዛስ የምናየው ማለት የተለየ ነገርስ የለም ነው ካለው ተጨባጭ ሁኔታ አንጻር ነው። ስለዚህ ፕሬዚዳንቱ በራሱ ትርጉም የለውም ለሁለቱም ወገን። ጦርነት ከተነሳ ደግሞ በመፈለግ ደረጃ ግን ኦፍኮርስ ሰዋትም ገሌ ቢሆን ማለት ቀጣይ ድርጅታቸው ሰው ቢሆን ይፈልጉት ይኖራል። ራሱ መሆን የሚፈልግም ሰው እዛስ ይኖራል። አማኑኤልም ይፈልጋል፣ ደብረጽዮን ይፈልጋል ያስባል። ፖለቲከኞች ናቸው። ፌዴራልም ደግሞ እንደዛው የኔ የሚለው ሰው ቀጥታ እንደም ከብልጽግና ቢሆን የሚለው ሰው ሊኖር ይችላል። በመፈለግ ደረጃ ካወራን አሁን ስለ ሪል ፖለቲክ ነው፣ ተጨባጭ ነገር ነው እያወራን ያለ ነው። ቅድም እንዳልኩት ፕሬዚዳንቱ በራሱ ደግሞ ያው ብዙ ለውጥ አይፈጥሩም። ስፔሻሊ አሁን ምንም ስራ የትግራይ መንግስት እየሰራ ሳሉና በሁለቱም ወገኖች በፌዴራልም በህወሓትም በኩል ያው እንዲሰራም ስለተደረገ ማለት ነው። ጦርነት ከተነሳ ደግሞ ጭራሽ ትርጉም የለውም ቦታው። ያን ጊዜ ጦርነት የሚመራው በራሱ የጦርነት ኮማንድ ነው የሚሆነው። ማለት ያን ያክል በጣም ሪል እንትን የለውም፣ አብስትራክት ነው ማለት ነው። በአሉታዊ ጎኑ ግን ከዲፕሎማቲክ እና ከእንትን አንጻር ጥሩ ላይሆን ይችላል ይህን ማድረግ ሰው ያን ነው ሁለቱም ሊይዛቸው የሚችለው ነገር። ከዚህ ላይ ደግሞ አንዳቸው የሆነ ውሳኔ ግን እንዲወስኑ ሌላኛው እንደሚቃወም መጠበቅ ትችላላችሁ። ለዛ ነው መጀመሪያ እንዳልኳችሁ ከፖለቲካ ፉትቦላቸው አንጻር ከሌላ ካላቸው መሳሳብ አንጻር ነው መተርጎም ያለብን እንጂ ከቦታው አንጻር ከህጋዊነቱ አንጻር አይደለም። ስለዚህ ከዚህ አንጻር ምንድነው ቀጥሎ ምን ይሆናል? አሁን የፌዴራልን ሎጂክ ነው አልታም ፌዴራል ምንድነው እዚህ ጋር በቀጣይ እንትን የሚያደርገው እንግዲህ ፌዴራል መጀመሪያ ያው ኦልሞስት የዛሬ ወር አካባቢ በተለያዩ ምክንያቶች ማለት በቀጠናዊ ጉዳዮችና አንዳንድ የቅድ አለመሰናሰል ምክንያት ዘገየ እንጂ ኦልሬዲ ኦልሞስት ጦርነት ሊጀመር ጫፍ ላይ ነበር የዛሬ ወር። ስለዚህ አሁን የፕሬዚዳንቱ ቦታ ዋና ቁም ነገር ሊሆን አይችልም። እዚህ መካከል የሚመላለሱ ዲፕሎማቶችም እንዳሉ ሲሰማ ነበር ቆይቷል፣ ሳምንታት ሆኖታል። አሁን አዲስ ወሬው መጥቷል። በእርግጥ ድርድር የሚለው ሀሳብ ራሱ ወሬውም ራሱ ከመጣ 3 ሳምንት ወይ እንደዛ ነገር ሆኖታል። አሁን የሆነ ጫፍ ላይ ደርሷልና ይገናኛሉ የሚል ደግሞ ወሬ ነው የሚሰማ ያለው። ከሁለቱም ወገን ይህን ኮንፊርም ያደረገ ባይኖርም ዞሮ ግን ወደዚህ ሂደት ፌዴራል መንግስት የሚገባበት አንድ ምን ነው የዲፕሎማሲ ድጋፍ ተጨማሪ ከረንሲ ለመጨመር ነው እንጂ ያን ያክል ክሪቲካሊ አሳስቦት አይደለም። ስለዚህ ዋና ጉዳዩ ቦታው አይደለም ማለት ነው። ስቲል ዲፕሎማሲ ድጋፍም ቢሆን ባይ ዘ ወይ በቂ ድጋፍ አለው ጦርነት ለመክፈት ቢያንስ ማለትና አሜሪካ ምናምን ኤርትራ ጋር የሚያያዘው ፓርት ነው የማይፈልጉት እንጂ ትግራይ ላይ እንትን እንዲያደርግ ቢያንስ አሜሪካ እንግዲህ ስንል አሁን አሜሪካ ፖሊሲዋ ግልጽ አይደለም፣ ግን ቢያንስ ያው አምባሳደሩ እንትን ነው እንደሚደግፍ ነው ያለኝ ግንዛቤ። ቢያንስ በዛስ እንትን የሚያደርገው ነገር ማለት የሚልከው ኔጋቲቭ ሪፖርት የሚኖር አይመስለኝም። ያ ነው ያለኝ ግንዛቤ። አሁን እዚህ መካከልም የሚመላለሱ የሚባሉ ዲፕሎማቶች ፈረንሳይና እስራኤል ናቸው እንደሰማሁት። እንግዲህ ሌላም ሀገር ካልተጨመረበት
እነሱም ያው ዝንባሌያቸው ወዴት እንደሚሆን መገመት ይቻላል። ስለዚህ ያን ያክል ዲፕሎማቶቹስ ያን ያክል ላይ የጫና ፌዴራል መንግስት ላይ የሚያደርጉት ነገር አይኖርም። ብዙ የሚጠበቅ አይደለም ከነሱ። ስለዚህ ምንድነው ፌዴራል መንግስት ከዚህ ካልኩሌት ሊያደርግ የሚችለው? አንድ ጽምዶ ላይ መበተን ሽብልቅ ማስገባት ነው የሚሆነው። ህወሓት መደራደር ከጀመረ ሌሎቹ ህወሓት ጋር አጋርነት ፈጥረዋል ተብለው የሚታሙት ክፍሎች ወይ ደግሞ የተወሰነ ደረጃ ግንኙነት እንደጀመሩ ባይነው ያው ግልጽ ነው። ብዙ እንትን የለውም። እዛ መካከል ላይ መጠራጠር የሚከፍት ነገር ነው። ኢቭን ደግሞ ከተለያዩም ደግሞ ሰየው ከዛ ደግሞ ውስጥም ያለን ደግሞ መካፈል ወይ መለያየት የሀሳብ ልዩነትን በህወሓት ውስጥ የሚሆን እዛ ዙሪያ ያለ ሰራዊት ጨምሮ ያን ሊያቀላጠፍ ይችላል። ከዚህ ጎን ለጎን ደግሞ ተጨማሪ አንዳንድ ከፕሪቶሪያ ጋር የሚያያዙ ለውጦችን ለኮንትሮባንድ ለማስገባት ይጠቅማል። ሁሌ እንደዚህ አይነት ነገር ሲፈጠሩ ፌዴራል መንግስት አዲስ የሆነ ነገር ነው የሚያስቀምጠው፣ አዲስ ነገር ነው የሚፈጥረው። ስለዚህ እዚህ ጋም አዲስ እነዚህ ነገሮችማ ተፈጽመዋል፣ ይሄ ነው የቀረው ነገር ሊል ይችላል። ቀላል ነገር ለምሳሌ ድርድሩ አሁን ደብረጽዮን ለድርድር ብለው የሚልኩት ክፍል የሚደራደረው ምናልባት ከነጌታቸውና ከነጀነራል ጻድቃን ጋር ሊሆን ይችላል። በፌዴራል መንግስት ማኮ አልቋል። አሁን ችግር የፈጠረው እናንተ መካከል ያለው ነውና ራሱ ፕሪቶሪያን ሪፍሬም ማድረግ ማለት ነው። ህወሓትና ከህወሓት ጋር የጣሉ ወገኖች ናቸው መደራደር የለባቸው እንጂ ፌዴራል መንግስት ጋር አልቋል፣ ምን ጉዳይ አላችሁ? ከዚህም ጀምሮ እስከ ምዕራብ ትግራይ ስለ ሰራዊቱም እንደዚህ የሚያቀርባቸው ነገሮች ኖሩ ይችላሉ። በዚህ ጎን ለጎንስ ስኒክ ለማድረግ የሚሞክራቸው ነገሮች ይኖራሉ ፌዴራል መንግስት። አንዳንዶቹ እንዳይቀበሉ ለማድረግ እንደማይቀበል እየታወቀ ሊሆን ይችላል። አንዳንዶቹ ደግሞ ቀላቅሎ ለማሳለፍም ቀላቅሎ ያን ነገር ለማስፈጸም እንበለው እንደዛ የማድረግ ነገር ማለት ነው። እንደዚህ አይነት ነገሮች በተደጋጋሚ ስለሚደረጉ ለዛም ጥቅም ላይ ሊሆን ይችላል። እነዚህ ናቸው ቤዚካል ካልኩሌሽኖቹ። በዛ በኩል ያለውን አሳለፍ እንዴት አድርገን ማኔጅ እናድርገው ወይ ደግሞ ምን እናተርፍበት እንችላለን በዚህ አጋጣሚ ከሚል ስሌትና ፕሪቶሪያ ደግሞ አልሞት ብሎ አስቸግሮ የለ እንግዲህ ስንት ጊዜ አብቅቷል ፕሪቶሪያ ቢባልም። ስለዚህ ከፕሪቶሪያ አንጻር ደግሞ አንዳንድ ነገሮችን ነባራዊ ሁኔታ የመለወጥ አንድ አዲስ ፋክት የመፍጠር ነገር በየጊዜው የሚደረገው ነገር እዚህ ላይ ተጨማሪ ነገር ለማድረግ አንድ አጋጣሚ ነው የሚሆነው። አሁን ህወሓት አሁን ያልኩት ነገሮችን በሙሉ ያውቃል፣ ማለት ይገባቸዋል። አሁን በድርድር ልበላችሁ እንግዲህ ኢቭን አምባሳደሮች እየተመላለሱ በሚያደርጉት ነገር ይሁን ወይም በአካል ይደረጋል በሚባለው መሳተፍ በራሱ ውስጥም ይሁን ከሌሎች አጋሮቹ ተጣማጆቹ ጋር ነፋስ ሊያስገባበት ይችላል። ይህን ያውቃል። ግን ሴም ታይም እምቢ ደግሞ ሪጀክት ሊያደርግ ደግሞ አይችልም። ዲፕሎማቲካሊም ፖለቲካሊም ችግር ይፈጥርበታል እንጂ ኤክስፔክቴሽን ሲሪየስ ኤክስፔክቴሽን አላቸው ያላስብበት እነሱም የደረሱበት ደረጃ አለ። አንዳንዴ ስትጣላ አንተ የሚሄድክበት ርቀት አለ። የዛሬ 6 ወር አክሰፕተብል ሊሆን ይችላል ነገር ዛሬ አክሰፕተብል ላይሆን ይችላል፣ አንተ ከራስህ አቋቋም አንጻር ማለት ነው። ስለዚህ ማለት ይቸግራቸዋል። ግን መድረክ ከተመቻቸ ለመሳተፍ የሚገደዱ ይመስለኛል። ዞሮ ዞሮ በዚህ ላይ እነሱ ራሳቸው ውሳኔ ላይ የደረሱ አይመስለኝም። ቢያንስ እንግዲህ ሰፋ ባለ መድረክ ማለት ነው ባልወሰኑ በጣም በጠባብ አካሎች የተወሰነ ውሳኔ ሊኖር ይችላል እንጂ እዚህ ላይ እንደ አካል ጫፍ ደርሶ ወይም እልባት የሰጡት ነገር የለም። ሜይ ቢ በቀጣይ ቀናት ሊሆን ይችላል እዚህ ላይ የሚናገሩት። አንዳንድ ቅድመ ሁኔታዎችን ደግሞ ራሱን አዘጋጅቶ መምጣቱ አይቀርም። ቅድመ ሁኔታዎችም ሳይሆኑ ኤኒዌይ ማለት ኦኬ ጥሩ እንደዚህ ግን መደረግ አለባቸው አይነት ነገር። አሁን እዚህ ጋር ወደ ዋናው ኮር ልምጣላችሁ። ድርድሩ በዛ መካከል ይሁን ለምሳሌ ሲምፕሊ በፕሪቶሪያ መሰረት ግማሽ ያክል ወይም ግማሹን ዋቴቨር ከቱም ሁለት ወገኖች ፌዴራልና ህወሓት ተደራድረው አካታች ጊዜያዊ መንግስት ያቋቁማሉ ነው የሚለው በፕሪቶሪያ አግሪመንት መሰረት። ፌዴራል መንግስት ጋር ራሳችሁ መንግስት አቋቁሙ ብያችሁ ነበረ ማለት ያው ራሳችሁ አቋቁሙ ብሎ ፌዴራል መንግስት ፕሬዚዳንት ላይ ብቻ ነው የስማማበት የሚል አቅጣጫ ወሰደ የነበረው። ከዚያ ወደ ወረደም ተሾመ። ወደ ወረደም ሲሾም አካታች ካቢኔ አቋቁም ብለው አንዳንድ የተናገሩት ነገር ነበር እንግዲህ በይፋ ባይረጋገጥም ያን ስላላደረጋችሁት ዲስ ታይም አይ ገና ካሁኑ ካቢኔ አካታች ነው መሆን አለበት ሲቋቋም እና እዛ ላይ የሚካተቱት ደግሞ እነ ስምረት
ምናምን ፓርቲዎች ይሁኑ የሚል አይነት ሀሳብ ላይ መጣ ይችላል። ቀጥታ ከብልጽግና መላክ ሳያስፈልግ አሁን እዚህ ጋር ህወሓት እንዴት እንደሚለው አላቅላቸው ማለት እምቢ ማለት ፍላጎታቸው ነው ፎር ሹር። ግን ይሄን ሊሉ የሚችልበት ለሶስት መንገድ ነው ያላቸው። አንድ ከመጀመሪያው አይ በፕሪቶሪያ መሰረት ይሄ ያፈረስካቸው አሉ እነዚህ ነገሮችስ በማድረግ ከፕሪቶሪያ ትራክ ውጭ ሆነሃልና አለዚያ እናደርግም ቴክኒካሊ ሊበላቸው እዚያን ክርክሮች ሊያቀርቡ ይችላሉ። እነዚህ ነው ቅድመ ሁኔታዎች ያልኳቸው። የህወሓት ፈቃድም አንድ እንትን ሊሆን ይችላል። እንደዚህ ነገሮች ልክ እንደዛ ፌዴራል መንግስት ደግሞ ስለ ሰራዊት ስለማሚላቸው ነገሮች አሉ። ይህን ጊዜ ዲፕሎማቶቹ ከምር ከሰሩና የሚያዳምጣቸው ካገኙ እንግዲህ እናንተ ምን ታደርጋላችሁ የተባለው ወደ ዕቅድ ነው የሚቀየረው ማለት ወደ ሰፋ ወዳለ በአንድ ቀን የሚያልቁ ስላልሆኑ እነዚህ ነገሮች አንዳንዶቹ ደብዳቤ የመሻር ነገር ናቸው። አንዳንዶቹ ግን ጊዜ የሚወስዱ ነገሮች ናቸው። ዞሮ ግን እንደዚህ አይነት ነገር ላይ ነው ከመጀመሪያው የማንቀበለው ነገር ከቀረበ ማን ላይቀበለው የሚችለው ወይ ደግሞ እንደዛ ነገር እናቀርባለን ብለው ነው ካልኩሌት የሚያደርጉት። ግን ከዛም አልፎ በተጨባጭ ጥሩ የጋራ ካቢኔ መንግስት ካቢኔ ውስጥ ይካፈል ወንበር ቢሉ አብሯቸው የሚገባ ኃይል የፌዴራል ሰራዊት ይሁን ወይ የሀራ መሬት የትግራይ ተቃዋሚ ኃይል ይግባ የሚል ጥያቄ ቢገባ ይስማማሉ ወይስ አይስማሙም? ይሄ ራሱ ጥያቄ ነው። እኔ ፌዴራል መንግስት ሰራዊት ማስገባትንም አሰባለሁ ብዬ አላስብም። ማለት ምን ያክል ሰራዊትስ ሴት ነው የሚያስቀምጠው? አንደኛ መከላከያ ቢዚ ነው በየቦታው። ሁለተኛ ነገር ደግሞ እንደዚህ ውጥረቱ ባለየበት ጊዜ ማለት ነው ጦርነት ይነሳል አይነሳም በሁለቱም ወገን ባልጠራበት ሁኔታ ለምንድን ነው ኃይል የምታስቀምጠው? ወይስ ምን ያክል ኃይል ታስቀምጥ ነው? አስቀምጠስ ምን ሊሰራ ነው? ጀስት ለመቀለ ብቻ ነው ወይስ ሁሉንም ከተሞች መቀለ ብቻ ለመንግስት ያለው ሰው ፌደራል መንግስት ቢል እንኳን ማለት እንደዚህ አይነት ሀሳብ ቢያቀርብ ከምር ላይሆን ይችላል። ግን ህወሓት ግን ይህንን በመርህ ደረጃ መቀበል ራሱ ችግር ይፈጥርበታል። በውስጥ መጠራጠር ሊፈጥር ይችላል። ከተጣማጆቹ ጋር አዳዲስ ከፈጠራቸው ጓደኞቹ ጋር ጥሩ ያልሆነ ነገር ሊፈጥር ይችላል። በተግባር የፌዴራል መንግስት ያደርጋል ብዬ አላስብም። ስለዚህ በራሳቸው ችግር ምክንያት ከፌዴራል መንግስት ሰራዊት ማስገባት መብቱ ነው። ትግራይ ኢትዮጵያ ካለች ፕሪቶሪያ ምናምን በብዙ ምክንያቶች ማለት ነው። ነገር ግን በራሳቸው የፖለቲካ አፕሮች በራሳቸው ፖለቲካ ችግር ምክንያት ደግሞ እነሱም መቀበል የሚያስቸግራቸው ነገሮች እንደሚኖሩ ማሰብ ይቻላል። ዞሮ ግን በዚህ ዙሪያ የሚያጠነጥን ነው የሚሆነው ዋናው እንትናቸው ሲምቦሊክ ነው። አንዳንዱ ብዙዎች መሰረታዊ ችግር የማይፈጥሩ ናቸው፣ ሲምቦሊክ ናቸው። ካቢኔ ግማሽ ሆነ አልሆነ ምን ያደርጋል? ቢሮ ኃላፊ እንትን ስራ እንዳይሰራ ማድረግ ከቻሉ ግን እያንዳንዷን ፖዚሽን እያንዳንዷን ፖስት የድርጅት መዳንና ለመዳን ጉዳይ አድርገው ስለሆነ የሚያዩት እንትን ለማድረግ ሲቸገራሉ ነው። ከዛ ሌላ እንግዲህ ይሄ ግን ለምን እንደማያጋልጣቸው አላሰይም ታይም አይ በህወሓት ችግር ነው። ህወሓት ከፌዴራል መንግስት ጋር በመሳት ፈቃደኛ ባለመሆኑ ምክንያት ነው ይሄ ያለው የበጀት ማዕቀብ የቀጠለው ለሚል ፕሮፓጋንዳ ወይም ፍሬሚንግ ይጋለጣሉ። ይሄ እንግዲህ ከፒአር አንጻር ከዲፕሎማቲክ የሚሆን በህዝብ ዘንድ ደግሞ ይሄ ፖለቲካሊ ኢቭን ማለት በራሳቸው አመራር ደረጃ እንዴት ይሄ እንደሚያዝላቸው አላውቅም። ምክንያቱም ዙሩ እያከረሩ መጥተዋል። በናራቲቭ በሪዮ ታሪክ ደረጃ ባይዘው ፌዴራል መንግስትም በንግግር ደረጃ እያከረሩ ከመሄዱ የተነሳ ከአሁን ጠቅላይ ሚኒስትሩ ከህወሓት ሊቀመንበር ጋር ቢገናኝ ወይ እንደዚህ ነገር ማለት አብረው ቁጭ ብለው ሲያወሩ ፎቶ ቢታይ በጣም ብዙ የሚበሳጭ ብልጽግና ደጋፊ አለ ማለት ሁለቱም ወገኖችስ ፕሮፓጋንዳቸውን ስላከረሩት ነው እንጂ እነዚህ ነገሮች በራሳቸው ቢግ ዲል ሆኖ አይደለም። ስለዚህ ልክ እንደዛ እንደምለው ካቢኔ መካፈል ወይ እንደዚህ ነገሮች ማድረግ በራሳቸው ችግርን ይፈጥራሉ። እንዳውም ኢቭን ጠቃሚ ሁሉ ሊሆኑ ይችላሉ። ብዙዎቹ ነገሮች ማለት በትናንሽ ነገር አብረህ እየሰራህ ነው የሚያድገው። ከመጀመሪያውም ካቢኔ ውስጥ ብልጽግና ሰው ቢኖሩ ጥሩ ነበረ። የትግራይ መንግስት ጌታቸው እያለ ሲቋቋም ለምንድን ነው በትናንሽ ነገር አብረህ ስትሰራ እየተማመንክ ትመጣለህ። ኦፍኮርስ መጠራጠር አለ። አንዱን አንደርከት ያደርገዋለህ ታስባለህ። ግን አሴም ታይም እለት በለት ስትተያይ እየዶለቱብኝ ነው እዛ በረዘግተው ብለህና በሶስተኛ ወገን ወይ ደግሞ በስለላ የሚመጣ መረጃ መሀል ላይ ያለው ይሄ አገናኝ ያለ ኮምፒውተር ቻናሉ በራሱ ኢንተረስት ምክንያት የሚፈልገውን ያስይዘዋል ማለት በራሱን በያዝ ምክንያት የግድ በዋሸት ወይ እንትን ማድረግ ስለፈለገ ማለት ብቻ ሳይሆን ማለት ነው ለኢንተርፕሬቴሽን ይጋለጣል። አብሮ መስራት ነው ሁሉ ጊዜ አንድ ነገር እየዳበረና የተሻለ እንዲሄድ የሚያደርገው። ኤኒዌይ
ነገር ግን ከያዙት ከፖለቲካቸው ወይም ደግሞ ሪቶሪካቸው የምንበለው ፕሮፓጋንዳ ልበለው ፕሮፓጋንዳ ትክክለኛ ትርጉም ሳይያዝ ነው። አሁን ሁለቱም የህዝብ ግንኙነት ወይም የሚዲያ ስራቸውን የፖለቲካ ንግግር ቅኝታቸውን ካደረሱበት ደረጃ አንጻር ብዙዎቹ አክሰፕተብል ነገሮች ማለት ብዙዎቹ በተጨባጭ ትርጉም የሌላቸው ነገሮች ሊያዩዋቸው እንደሚችሉ መጠበቅ ይቻላል። ዞሮ ዞሮ አሁን በቀጣይ ሳምንታት አሁን የሚባለው ድርድር ይሁን ምናምን በአካል ቢደረግም ባይደረግም አዲስ ፕሬዚዳንትም የሚሾም አይመስለኝም። ወደ ወረደንም ህወሓት አይወርደውም። ፌዴራል መንግስትም ሌላ አዲስ ሰው አይሾሙም። ሜይ ቢ ለቀጣይ በርከት ያሉ ሳምንታት በዚህ መልኩ ነው የሚቆየው። በዛ መካከል እንግዲህ አያድርገውና ጦርነት ከተነሳ ያው ተነሳ ነው አጀንዳነቱ ይቀራል። ነገር ግን ምናልባት ከቱም አሁን ካሉት ሌሎች ቀጠናዊ ጉዳዮች እንደዚህ አንጻር ወይ ደግሞ ኋቴቨር ሪዝድ ያለፈው ወር ጦርነት እንዳይጀመር ያደረገው ማንኛውም ምክንያት አሁንም ስቲል ስለሚሰራ በዛ መልኩ ልክ አሁን ባለው ሁኔታ በኦቶ ፓይለት ክልሉ ይቀጥላል። ወደ ወረደ ተነስቷል አልተነሳም የሚለው ራሱ አጠያቂ ሊሆን ይችላል። ማንም ሰው መልሱን ላይ ነግረን ይችላል። በተጨባጭ ሌላ ሰው ሸፍነው ይሰራሉ። እሱ ራሱ እንደ ፕሬዚዳንት አክት እያደረገ ይቀጥላል። በዚህ መካከል ግን ያው የትግራይ ሶሾ ኢኮኖሚክ ነገር መስመር ሳይዝ ሳይሻሻል የሚቀጥልበት ሁኔታ ይፈጠራል ማለት ነው። ስለዚህ በቀጣይ ሚኖር አዲስ ለውጥ ማለት ስለዚህ መጀመሪያ እንዳልኩት ወደ ወረደ ማለትም እንግዲህ የመጨረሻው ፕሬዚዳንት ሊሆን ይችላል ማለት ነው። አዲስ ዲስፐንሴሽኑ ካልተቀየረ በቀር ከዚህ ተለይቶ ሁለቱ አዲስ ፕሬዚዳንት ሊሾሙ የሚችሉበት አይነት መናገር ላይ ከደረሱ ሰየው። ግን አይ ዶንት ቲንክ ሶ ህወሓትም ግማሽ ካቢኔን ካፈል ዋቴቨር ቅድመታችን ቢቀበል በዛ መልኩ ፌደራል መንግስት ለማቋቋም ሀሳብ አለው ብዬ አላስብም። ኦልሬዲ ብዙ ስላወራው ከዛ አልቀጥልም። ፌደራል መንግስት ምሪል ፍላጎቱ አይመስለኝም። ህወሓት ደግሞ እያንዳንዷን ፖዚሽን ለምን ብዙ ጥቅም የለውም ለምን አስበው ነው ቢሮ አስቡና አጤና ፖለቲካሊ ኢምፖርታንት ያለው ነው ወጣቶች ጉዳይ ቢሮ ይሁን ወይናም ቢሮ እያንዳንዷን እንትን የድርጅት መዳንና ለመዳን ጉዳይ አድርገው ነው የሚያስቡት አይደለምና መንግስት መካፈል። ስለዚህ ሁለቱም መስማማት እንትን የላቸውም ያስቀድመን በዘርዘርኳቸው ምክንያቶች ማለት ነው እንዳል ደግሞ። ስለዚህ በዚህ ሁኔታ ሰስፔንድድ በሆነ ሁኔታ ነው ቀጣይ ሳምንታት ምናልባት ወራትን የምናሳልፈው የሚል ትንበያ አለኝ። ተሳስቼ ቢሆን ደስ ይለኛል። ግን ይሄ ነው። አመሰግናለሁ።